አላህ የሚለው ቃል ላይ ያለችው የላም ፊደል መቼ ነው የምትወፍረው መቼ ነው የምትቀጥነው የሚለውን እናያለን። አላህ የሚለው ቃል ወይም ለፍዙል ጀላላ ቁርአን ላይ ብዙ ጊዜ ተደጋግሟል። አላህ የሚለው ቃል ላይ ያለችው ላም መቼ ነው የምትወፍረው መቼ ነው የምትቀጥነው? አላህ ከሚለው ቃል በፊት ፈትሐ ወይም ዶማ ከመጣ ላሟ ተወፍራለች። ከላሟ ቀጥላ የመጣችው አሊፋ አብራ ተወፍራለች። ለምን ከተባለ ላምን ስላወፈር ነው ማለት ነው። በምሳሌ ስናየው ሁወላህ ስንል አሁን ዋው ፈትሐው ነው መጥቷል። ስለዚህ ለፍዙል ጀላላው እናወፍረዋለን፣ አሊፉንም አብረን እናወፍረዋለን። ሁወላህ ሁወላህ ሰዩእቲነላህ ሰዩእቲነላህ ስንል ደግሞ ኑን አሁን ፈትሐው ነው መጥቷል ከለፍዙል ጀላላው በፊት። ስለዚህ ላሙንም እናወፍረዋለን፣ አሊፉንም አብረን እናወፍረዋለን ነው። ከለፍዙል ጀላላ በፊት ደግሞ ከስራ ፊደል የሆነ ከመጣ ለፍዙል ጀላላው ላይ ያለችው ላም ወይም አሊፋዋን እናቀጥናታለን ሁለቱ ማለት ነው። በምሳሌ ስናየው ቢስሚላህ ቢስሚላህ ስናው ሚም ከስራው ነው መጥቷል። ለፍዙል ጀላላ ላ ያለችው ላምና አሊፍ እናቀጥናታለን። አሊፋ ለምን ቀጠነች ከተባለ ላሙ ስለሚቀጥን ማለት ነው። ላሙ ደግሞ ለምን ቀጠነ ከተባለ ከፊት ለፊቱ ከስራ የሆነ ፊደል ስለመጣ ነው። ቢስሚላህ ቢስሚላህ ቁሊላሁም ስንል አሁንም ለፍዙል ጀላላውን እናቀጥነዋለን። ለምን ከተባለ ቁሊ ስንል ላም ከስራው ነው ስለመጣች አሊፉን እናቀጥነዋለን። አሊፉ ለምን ቀጠነ ከተባለ ላም ስለሚቀጥን ነው። ላም ደግሞ ለምን ቀጠነ ከተባለ ከፊት ለፊት ከስራ ፊደል ስለመጣ እናቀጥነዋለን። ስለዚህ ለፍዙል ጀላላ የሚወሰኑ ከየት ነው? ከፊት ለፊት የሚመጡት ዶማና ፈትሐ ከመጣ እናወፍረዋለን፣ ከስራ የሆነ ፊደል ከመጣ ደግሞ እናቀጥነዋለን ማለት ነው። ስለዚህ አላህ የሚለው ቃል ቁርአን ላይ ስናገኘው በዚህ መልኩ ስቴፑን እየጠበቀን እናወፍራለን እናቀጥናለን ማለት ነው። ሰላም አለይኩም ወራህመቱላህ